ማለት ነው ሃይሚን ቡርኬ መጥለፉ አግባብ አይደለም። በስነ ስርዓት ማውራት ይችሉ ነበር፣ ነገሮችን መፍታት ይችሉ ነበር። ከእዩ ጋር ያለውን ነገር እዩ የነገረቻት ነገር አለ። ስለዚህ ያን ነገር ቡርኬ ከእዩ ጋር አገናኝቶ ስለ ሃይሚ ጉዳይ መጠየቅ ነበረበት። ምን ሰምተሽ ነው? ምን አዲስ ነገር አለ? አብሬህ እሆናለሁ ብለሽ እስከ መጨረሻ ኑሮሽ መጨረሻ ላይ የኔ አለመሆኑን ስታቂ ለምን ልትርቂኝ ቻልሽ ብሎ ይጠይቃት። ቡርኬ ግን ቤት ውስጥ ወስዶ ማፈኑ አግባብ አይደለም ብዬ እንትን ባልኩላችሁ። ምን አገባሽ ያላችሁ ሰዎች አላችሁ በዛኛው ቻናሌ ማለት ነው። እኔ በክፉ ዓይን እንድታዩት አይደለም የምፈልገው። ማንም ሰው የራሱን አስተያየት የመስጠት መብት አለው። ገባችሁ አይደለ? ስለዚህ እኔ ነገሮችን ቢፈቱ ነገሮችን በስነ ስርዓት እንትን ብለው እሷም ከጓደኞቹ ጋር እሱም ከጓደኞቹ ጋር ኢንጆይ እያደረጉ ነገሩን ፈተው በሰላማዊ ኑሮ ቢኖሩ እንጂ ተደብቆ መኖር እሷ ተሸሽጋ እዛ ጋር መኖር እንትን ማለቱ ምናምን አግባብ አይደለም። ቤተሰብም በስነ ስርዓት ቸው ብላ ሰላም ብላ ገባችሁ። ማንም ሰው ቢያደርግባችሁ የማትወዱትን ነገር እና በእናንተ ላይ ቢደረግ የማትወዱትን ነገር በእነሱ ላይ እንዲሆን አትፈልጉ። ገባችሁ? ጋሽዬ ያብዬ ምናምን ይከፋቸዋል። ቡርኬ ቸው ሳትል ዝም ብላ ለቪዲዮ ምናምን ያለውን ነገር እኔ ላገኘሽ ተብላ ወደ አዲስ አበባ ሄዳለች ሲባሉ እንዴት ቸው ሳትለነት ሄዳለች ምናምን ይላል ቤተሰብ። እንደ ፋሚሊነት እንደ አንዲት ሴት ፋሚሊውን እንደሚያከብር ሰው ነው የምነግራችሁ ማለት ነውና ያን ነገር ችግሩን ከጋሽዬ ጋር ሆነው በቃ ሃይሚ ለወስዳት ነው እንደዚህ ላረግ ነው ምናምን ብሎ ልብሷን ሁላ እንኳን የሆነ ተቀብሎ እነሱን ቸው ብሎ ምናምን እሱ ቸው ብሏቸው ቢሄድ እንኳን እሱ አካለቻቸው ቁጥር ነውና እንደዛ አድርጎ ቢሄድ ቡሩኬ የተሻለ ይሆናል ያልኩ እንጂ እኔ ቡሩኬና ሃይሚ ይለያዩ ለምን አንድ ላይ ሆኑ ለምን ያግታታል ለምን እንደፈለገ ማድረግ መብቱ ነው። ገባችሁ? ሚስቱ ናት፣ እንደፈለገ የማድረግ መብት አለው። ግን ለተፈጠሩት ነገሮች ደግሞ አጠጋቢ የሆነ ምላሽ አጥጋቢ የሆነ መልስ ትፈልጋለች ሃይሚ ማለት ነው። ገባችሁ? ስለዚህ ነገሩ ተቋጭቷል ወይ? ይሄ ነገር ነገ ቢነሳ ምንድነው የሚሆነው? ነገ ደግሞ ይሄ ነገር ይነሳል ወይ? ሁሌ የሆነ ሳይቋጭ እንደተጀመረ መተው የለበትም። በደንብ አድርገው እዩም ሁለተኛ እንዳደርስባቸው አስጠንቅቀው ምናምን በቃ ያለውን ነገር አስጠንቅቀው በማስረጃ በቃ በደንብ አድርገው መናገር ማስረዳት፣ በኦዲየንስ ፊትም እንትን ማለት አለባቸው። በባለፈው የተሰራው ቪዲዮ ምንድነው መሰላችሁ? በቃ ልጁ የቡርኬ እንዳልሆነ ልጁን መልስልኝ እውነቱን እነግርሃለሁ አለችው። ልጁን መለሰላት። ያንተ አይደለም አለችው። አለቀ በቃ። ነገ ተነስታ ዛሬ ቡርኬ እንደዚህ ያለኝ ልጅን እንዲሰጥኝ ፈልጌ ነው እንጂ ልጁ የሱ ያልሆነ ሆኖ አይደለም ብላ ደግሞ ነገ ሌላ ነገር ብትፈጥር እኔ ያን ነገር ነው የምፈራው። ገባችሁ? ሌላ ነገር ብትፈጥር ምንድነው ልትሉ የምትችሉት ቤተሰቦች? እግዚአብሔርን ምን አይነት ነገር ነው ልትናገሩ የምትችሉት? ቡርኬ እንደዚህ ብሎኛል፣ እሺ ብሎኛል፣ እንደዚህ እሺ ብሎኛል፣ ልጁ ስትስቅ አንተን ነው የምትመስል እያለች ሃይሚ ሁላ እንትን ብላለች። ቤት ልስጥሽ ብሎኛል፣ ለልጅቱ ሳይክል ምን ሰጥቷታል፣ እንደዚህ ምናምን ብላ በማስረጃ በህግ ብታስዘው ምንድነው የሚሆነው ቡርኬ? ስለዚህ ነገሮችን በደንብ አድርገው መጨረስ አለባቸው። ሁለተኛ ከህይወታቸው እንዳትገባ በሰዎች ከሷ ጎንም ባሉ ሰዎች ከቡርኬን ባሉ በወንድሞቹ ማስጠንቀቅ አለባቸው። እዩን ያልኳችሁ እኔ ማለት ነው። የእናንተን አመለካከት አድኖ አላቅም። ይሄ የራሴ ሀሳብ ነው። በዚህ ሀሳብ እንስማማለን ብላችሁ የምታስቡ ሰዎች ካላችሁ የራሳችሁን ሀሳብ አስተያየታችሁን ማስቀመጥ ትችላላችሁ፣ እንደኔ ማለት ነው። ግን አይ ይሄ ነገር ይጀመር ነገም እንደፈለጋት የፈለገችውን ነገር ብታነሳ ምን ብትል ማንም አይሰማትም ብላችሁ የምታስቡ ከሆነም ሳይድ ኢፌክቱ ማን ላይ ሊሆን እንደሚችል ማሰብ አለባችሁ። ገባችሁ? ስለዚህ እዩ ከነሱ ህይወት እኔ 100% ወታለች የራሷን ህይወት ነው የምትኖረው። ቡርኬና ሃይሚ ህይወት ወታለች ብዬ የማስብበት ምንም አይነት 100% እርግጠኛ ነኝ የምሆንበት ነገር የለም። ለምን ነገሮቹ ሁሉ ውትፍትፍ በሆኑ መልኩ ነው የተቋጩት እንጂ አጥጋቢ በሆነ መልስ ጥርት ባለ ነገር ምናምን አይደለም የተቋጩትና እነዚህ ነገሮች በደንብ ቢቋጩ እንደኔ አሪፍ ናቸው ብዬ አስባለሁ። የእናንተንም ሀሳብ አስተያየት ኮሜንት ላይ ያስቀምጡልኝ። እወዳችኋለሁ፣ አከብራችኋለሁ። ባይ